ሰላም ሰላም እንዴት ናችሁ? ዛሬ አሪፍ የሆነ የኦንላይን ስራ ነው ይዤላችሁ የመጣሁት። እዚህ ጋር እንደምታዩት $12 በ3 ቀን ውስጥ እንዴት እንደሰራው አሳያችኋለሁ ማለት ነው። ማረጋገጫውንም አሳያችኋለሁ። በጣም የሚገርም ኦንላይን ስራ ነው ይዤላችሁ ዛሬ የመጣሁት። ሁላችሁም ተወዱታላችሁ። ወደ ስራው ከመሄዳችን በፊት ግን ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ግን ሁላችሁም ሳትሞክሩት ኮሜንት ላይ ገብታችሁ አይሰራም ምናምን ብላችሁ እንዳትጽፉ። ምክንያቱም ማንኛውንም ስራ ሳይሞክሩ መፍረድ አይቻልምና ዛሬ ሙሉ ስቴፑን አሳያችኋለሁ ማለት ነው። አሁን ወደ አፕሊኬሽኑ ነው የምንሄደው። አፕሊኬሽኑን ለማግኘት በቅድሚያ ፕሌይ ስቶር ላይ ትገባላችሁ። ፕሌይ ስቶር ላይ ከገባችሁ በኋላ ስፔስ ትሬጀር ብላችሁ ሰርች ታደርጋላችሁ። ከዛ እንደምታዩት እዚች ጋር ስፔስ ትሬጀር ብላችሁ ሰርች ስታደርጉ እዚች ጋር ፕሌይ ኤንድ እርን የሚል አፕሊኬሽን ይመጣላችኋል። ትነኩታላችሁ፣ ኢንስታል ታደርጉታላችሁ። እኔ ኦሬዲ ኢንስታል ስላደረኩት ኦፕን ነው የሚለኝ። እናንተ ኢንስታል አድርጋችሁ ወደ ውስጥ ትገባላችሁ ማለት ነው። ኦፕን እንለዋለን እኛ። የሚገርምና ትክክለኛ የሆነ ስራ ነው። ሁላችሁም እንዳያመልጣችሁ። አይሰራም እያላችሁ አትጃጃሉ፣ ሞክሩትና እኔም ማሳያችኋለሁ ማለት ነው። ስገቡ እንደዚህ ላውድ ያደርግና ያስገባችኋል ማለት ነው። እዚች ጋር ኮንቲኒው ዊዝ ጉግል የምትሉን ትነካላችሁ። እዚች ጋር የምታዩትም ማለት ነው። ኮንቲኒው ዊዝ ጉግል ካላችሁት በኋላ ኢሜይላችሁን ያስመርጣችኋል ማለት ነው። ስልካችሁ ላይ ካሉት ኢሜይሎች ውስጥ ያስመርጣችኋል። እንደምታዩት ስልካችሁ ላይ ካሉ ኢሜይሎች ውስጥ ያስመርጣችኋል ማለት ነው። አንዱን መርጣችሁ ትገባላችሁ። ከዛ ኮንቲኒው ትላላችሁ። ከዛ ራሱ ይገባልና የምትሞሉት ፎርም አለ። እሱን አሳያችኋለሁ እንዴት እንደምትሞሉት። ግን አፕሊኬሽን ስትጠቀሙት ቪፒኤናችሁን ማጥፋት አለባችሁ። ምክንያቱም ቪፒኤን ባን ያስደረጋችኋል እና በዚሁ ስልክ ደግማችሁ ሌላ አካውንት ለመክፈት ብሞክሩ ባን ነው የሚያደርጋችሁ። ስለዚህ እንደዚህ አይነት ነገር እንዳትጠቀሙ መክራችኋለሁ። እድሜያችሁ ተሞላላችሁ፣ ትክክለኛ እድሜያችሁን፣ ከዛ ጾታችሁን፣ ከዛ እችኛውን ኦን አድርጋችሁ ሞር ዛን 15 ትሉታላችሁ። ባትሉትም ችግር የለውም ግን ለማንኛውም በሉትና ኮንቲኒው ስትሉት እንደምታዩት ወደ አፕሊኬሽን ወስዶናል ማለት ነው። ልክ እንደገባችሁ የምትሰሩት ስራ አለ። እዚች ጋር እቺኛዋን ፓርት ትነኳታላችሁ። ልክ እንደገባችሁ እቺኛዋን እንደምታዩት እዚች ጋር ያለችዋን ትነኳትና ወደዚህ ሲወስዳችሁ ወረድ ትሉና እዚች ጋር እንደምታዩት ኢንተር ኤ ሪፈራል ኮድ ይላችኋል። እዚች ጋር $0.ምናምን መውሰድ ከፈለጋችሁ እኔም ማሳያችሁን ኮድ ትሞላላችሁ ማለት ነው። እዚች ጋር እንደምታዩት እዚህ ስክሪኑ ላይ ያለውን ኮድ ትሞሉታላችሁ። PZBFLT በካፒታል ሙሉን ከጻፋችሁ በኋላ እዚች ጋር ሰብሚት የምትለውን ስትነኳት እዚች ጋር 500 ፖይንት ይገባላችኋል ማለት ነው። ራይት ሰብሚት የሚለውን ትነኩታላችሁ። እንደምታዩት እዚች ጋር 500 ፖይንት ቀጥታን ይገባልኝ። ሰብሚት ስለው 500 ፖይንት እንደዚህ መውሰድ ከፈለጋችሁ ይሄንን ታስገባላችሁ። ስራዎቹን ላሳያችሁ። አሁን እዚች ጋር ትመጣላችሁ። እዚችኛው ፕሌይ ምልክት የምትለውን ከዛ እዚች ጋር ቪዲዮ በማየትም ሆነ እዚች ውስጥ በመግባት ሰርቪዎችን እና ጌሞችን በማውረድ መሰሯችሁ ስራዎች አሉ። እዚች ጋርም አለላችሁ አለው ትሉታላችሁ። ፐርሚሽን ይጠይቃችኋል። አፕሊኬሽኑን ፈልጋችሁ አለው ታደርጋላችሁ። እዚች ጋር እቺን ኦን ታደርጉና ተመለሳላችሁ። እንደምታዩት እዚች ጋር እነዚህን በመስራት ፖይንቶችን በመሰብሰብ ማውጣት ትችላላችሁ ማለት ነው። ከዛን የተለያዩ እንትኖች አሉ እዚህ ውስጥ ያው እንደምታዩት የኛውን በማውረድ 400 ፖይንት ይሰጣችኋል። በቀላሉ የፖይንቶችን በመሰብሰብ ማውጣት ትችላላችሁ ማለት ነው። አሁን ለምሳሌ ደግሞ እንዴት እንደምታወጡ ላሳያችሁ። ከፈለጋችሁ በፔፓል ማውጣት ትችላላችሁ። ከፈለጋችሁ ደግሞ በሞባይል ካርድ ማውጣት ትችላላችሁ ማለት ነው። እዚች ጋር የሚጠይቃችሁን ፖይንት ስትደርሱ የፈለጋችሁትን ያህል ማውጣት ትችላላችሁ ማለት ነው። የፔፓል አካውንት የሌላችሁ ሰዎች ደግሞ ዩቲዩብ ላይ እንዴት እንደምከፍቱ ሙሉ ስቴፕ ባይ ስቴፕ ሰርች ይለቅላችኋለሁ። ላስቸግራችሁም ሰዎች መፍትሄ እዛ ቪዲዮ ላይ ታገኛላችሁ። እንዲሁም ከዚህ ቪዲዮ በፊት የለቀኩትን ቲክቶክ ላይ ገብታችሁ በማየት ጊቭአዌይ ያለ የፔፓል አካውንት እሱን በመሳተፍ ትችላላችሁ ማለት ነው። እሱ ላይ
እንዲሁም የዩቲዩብ ቻናሌን ባዮ ላይ ታገኙታላችሁ። የዩቲዩብ ምልክቷን በመንካት ወደ ቻናሌ ይወስዳችኋል ማለት ነው። ሰብስክራይብ ማድረግ እንዳትረሱ። በዛው እንደዚህ አይነት የኦንላይን ስራዎች የሚመቻችሁ ከሆነ ፎሎ ማድረግ እንዳትረሱ። ላይክ እና ሼር አድርጉ። ይመቻችሁ።